ቤተልሔም ነገደ ይባላል። በካስትል ግሩፕ የአዋሳ ብሬወሪ ውስጥ የጥራትና ቁጥጥር ክፍል ኃላፊ ነኝ። ያለፉት 15 ዓመታት ከቢጃ ኢትዮጵያ ጋር በተለያዩ የስራ እርከኖች ሲሰራ ቆይቻለሁ። የስራ ድርሻዬ የምናመርተው ምርት ጥራቱን የጠበቀ ደህንነቱ የተጠበቀና ደንበኞቻችን የሚወዱትና የሚተማመኑበት ምርት ሆኖ መመረቱን ማረጋገጥ ነው። ሁሉም የጥራትና ቁጥጥር ስራዎች በጣም ከፍተኛ የሆነ ፕሪሲሽን፣ ሪጋርድ እና አቴንሽን ቱ ዲቴይል ይፈልጋሉ። ምክንያቱም እያንዳንዱ ጥቃቅን ስህተት በጣም ከፍተኛ የሆነ ብልሽትን ወይም ብክነትን ሊያስከትል ስለሚችል ነው። የዕለት ከዕለት ስራችን ከሚያካትታቸው ነገሮች ውስጥ አንደኛው ጥሬ ዕቃ ግብዓቶች በሂደት ላይ ያሉና ያለቀላቸው ምርቶች በተቀመጠላቸው ስታንዳርድ መሰረት ማለትም ጣዕም፣ እይታ፣ ጥራት እነዚህ የመሳሰሉት ነገሮች ማሟላታቸውን ማረጋገጥ ነው። ከዚህ በተጨማሪ የምግብ ደህንነትና የምርት ጥራት ለማረጋገጥ ክሊኒንግ ወይም ደግሞ እጥበት አንደኛው ነው። ትክክለኛው ሰዓትና በትክክለኛ ሁኔታ መከናወኑን አረጋግጣለሁ። ይህ የቅምሻ ቦታችን ነው። ሴንሰሪ ኢቫሉዌሽን ወይም ኦርጋኖሌፕቲክ ቴስቲንግ ብለን እንጠራዋለን። ይህ ቢራ መጠጣት ሳይሆን ሳይንሳዊ ሂደት ነው። የቢራውን ጣዕም፣ መልክ፣ አረፋ የመቆየት ሁኔታ ስንጠጣና ከጠጣን በኋላ አፋችን ውስጥ ያለውን ስሜት የምንገመገመው በዚህ ነው። በማንኛውም የምርት ደረጃ ላይ የሚከሰት ልዩነት ወይም ዲቪዬሽን በጣም ወደ ትልቅ ውድቀት ሊያመራ ይችላል። የጥራትና ቁጥጥር ስራ ደግሞ ይህንን መለየት፣ መሰላሰልና እርምት እንዲወሰድ በማድረግ የምርት ውጥነትን፣ የደንበኞችን እርካታ ማስቀጠል ነው። በቢጃ ኢትዮጵያ ትልቅ ከሆኑ ፋብሪካዎች ውስጥ አንደኛው ውስጥ የጥራት ቁጥጥር ክፍል ኃላፊ ሆኜ በመስራቴ በጣም እኮራለሁ። ሴቶች በተፈጥሮ ነገሮችን በትኩረት ማየትና ብዙ ስራዎችን በአንድ ጊዜ ማከናወን ብቃት አላቸው። ስለዚህም ወደዚህ ሙያ ቢመጡ በጣም ስኬታማ ይሆናሉ ብዬ አምናለሁ። ጠንካራ ስራችን ሁልጊዜም ግሩም በሆነ የቢራችን ጣዕም ላይ ይንጸባረቃል። ለዚህ ነው ጠንክሮ መስራት ሁልጊዜ መልካም ዋጋን ይከፍላል የምለው። ስቴይ ፖዚቲቭ ኤንድ ቺርስ።